ሰላም ይህ ኢትዮ አፕዴት ነው። ዕለታዊ መረጃዎችን ይዘን ቀርበናል። የአሜሪካ የአየር ድብደባና በየመን የኢትዮጵያውያን ሞት ሪፖርት ተደረገ። የአሜሪካን አየር ኃይል በየመን ባከናወነው ድብደባ በርካታ ኢትዮጵያውያን ስደተኞች እንደተገደሉ ተዘግቧል። በጣቢያው ውስጥ ከነበሩት 100 በላይ ኢትዮጵያውያን መካከል 68 ሰዎች ሕይወታቸው ማለፉ የሮይተርስ ዘገባ አመልክቷል። የየመኑ አልሚስራ ቴሌቪዥን ባሰራጨው ቪዲዮ ላይ ወይኔ እናቴ የሚሉ የአማርኛ ቋንቋ ተናጋሪዎች ድምጽ መሰማቱን ሮይተርስ ዘግቧል። ሮይተርስ ጉዳዩን አስመልክቶ የአሜሪካ መንግስት ባለስልጣናትን ቢያነጋግርም እስካሁን ድረስ ኃላፊዎቹ ስለ ድብደባው ምንም አይነት ማብራሪያ አልሰጡም። ይህ ሁኔታ ባለፉት ጊዜያት በቀይ ባህር አካባቢ በመቶዎች የሚቆጠሩ ኢትዮጵያውያን መስመጣቸውን ተከትሎ የመጣ ሲሆን በዜጎች ላይ ተከታታይ አደጋዎች መድረሳቸው ሐዘን የፈጠረ ጉዳይ ነው። ጌታቸው ረዳ የሚመሩት አዲስ ፓርቲ ስም ተገለጸ። በጌታቸው ረዳ ካሳይ የሚመራው አዲስ የፖለቲካ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ በሚል ስም እንደሚመሰረት ተገልጿል። ለጌታቸው ረዳ ቅርበት ያላቸው የዜና ምንጮች እንደገለጹት የፓርቲው ምስረታ ግንቦት 5 ቀን 2017 ዓ.ም ይፋ እንደሚደረግ ይጠበቃል። ከሰሞኑ ህወሓት ባወጣው መግለጫም አዲስ ፓርቲ የመመስረት እድል እንዳለ ፍንጭ የሰጠ ሲሆን የነጌታቸው የተባለው ቡድን ይህን እድል በመጠቀም አዲስ ፓርቲ ለማቋቋም እየተንቀሳቀሰ መሆኑ ታውቋል። አሳሳቢው የታዳጊዎች ወታደራዊ ምልመላ እንደቀጠለ ነው። በአማራ ክልል ሰሜን ወሎ ዞን ወልዲያ አካባቢና በራያ ቆቦ ጎብዬ ከተማ ከ18 ዓመት በታች የሆኑ ታዳጊዎች በኃይል ተይዘው ወደ አዋሽ አርባ ወታደራዊ ማሰልጠኛ ማዕከል እየተወሰዱ መሆኑን መሰረት ሚዲያ ዘግቧል። ልጄ 8ኛ ክፍል ተማሪ ሲሆን ገና 13 ዓመቱ ነው። ሰፈር ውስጥ ከጓደኞቹ ጋር የጨርቅ ኳስ እየተጫወተ ሳለ የመከላከያ ሰራዊት ልብስ የለበሱ ሰዎች በኃይል መኪና ላይ ጭነው ወስደውታል ሲሉ አንድ እናት ለመሰረት ሚዲያ ገልጸዋል። ሌላዋ የወልዲያ ነዋሪ እናት ደግሞ ልጄ የአእምሮ በሽተኛ ነው፣ ሰሞኑን ጸበል ይዤው ሰንብቼ ነው ገና የተመለስኩት፣ እንኳን ወታደር ሊሆን በአእምሮ ህመም ምክንያት ብቻውን ትምህርት ቤት ደርሶ አይመለስም ብለዋል። ሚያዝያ 18 ቀን 2017 ዓ.ም በወልዲያ ከተማና በራያ ቆቦ ጎብዬ አካባቢ በኃይል የታፈሱ ወጣቶች በሐራ በኩል ወደ አዋሽ አርባ በሚወስደው መንገድ በመከላከያ ተሽከርካሪ ተጭነው መወሰዳቸውን የአካባቢው ነዋሪዎች ተናግረዋል። በአዳማ ከተማ ደግሞ ለመከላከያ ሰራዊት አባልነት በሚል እየታፈሱ ያሉ ወጣቶች እስከ 70 ሺህ ብር እየከፈሉ እንደሚለቀቁ ታውቋል። የገንዘብ ክፍያ መፈጸም ያልቻሉት ደግሞ በከተማው ውስጥ ባሉ መጋዘኖች ተይዞ እንደሚገኙ ተገልጿል። በተያያዘ ዜና በአማራ ክልል ጎንደር አርማጭሆ፣ ጠገዴና ቆላ ወገራ አካባቢዎች የስልክ አገልግሎት መቋረጡ ተሰምቷል። ኑ ጎንደርን ሙሽር የገቢ ማሰባሰቢያ ከ2.2 ቢሊዮን ብር በላይ ተሰበሰበ። ጎንደር የኢትዮጵያን ሁሉ የታሪካችን አሻራና ማንነታችን መገለጫ ናት ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገልጸዋል። ኑ ጎንደርን ሙሽር በሚል መሪ ሐሳብ ለታሪካዊቷ ጎንደር ከተማ ዘርፈ ብዙ ልማት የሚውል የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ሸራተን ሆቴል ተካሂዷል። በዝግጅቱ ላይ ከ2000 ብር እስከ 1.2 ቢሊዮን ብር ድጋፍ ተደርጎ ጠቅላላ ከ2.2 ቢሊዮን ብር በላይ ገቢ መሰብሰቡ ተገልጿል። መርሃ ግብሩ ከ6 ዓመት ታዳጊ እስከ ሀገር ሽማግሌዎች ድረስ የተለያየ ዕድሜ ካላቸው ዜጎች ተሳትፎ እንደነበረው ተዘግቧል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ በድንገተኛ አደጋ ሕይወታቸውን አጡ። የቀድሞ የስልጤ ዞን ዋና አስተዳዳሪና አሁን የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በሞጆ የፍጥነት መንገድ ላይ በደረሰባቸው ድንገተኛ የመኪና አደጋም ሕይወታቸው አልፏል። ራሽያ ወደ ቡርኪና ፋሶ ልዩ ኮማንዶዎችን መላኳ ተገለጸ። ፑቲን የቡርኪና ፋሶ መሪን ለመጠበቅ ልዩ ወታደሮችን መላኳ ታውቋል። ራሽያ በፕሬዝዳንት ቭላዲሚር ፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬን ለመጠበቅ በከፍተኛ ደረጃ የሰለጠኑ ልዩ ኮማንዶዎችን ወደ ቡርኪና ፋሶ መላኳን የአገሪቱ የዜና ምንጮች ገልጸዋል። ይህ የጸጥታ ድጋፍ የተሰጠው በፈረንሳይና በሌሎች ሀገራት የሚመራ ልዩ ቡድን በፕሬዝዳንት ትራኦሬ ላይ ተደጋጋሚ የግድያ ሙከራዎችን ማድረጉን ተከትሎ መሆኑ ተጠቁሟል። የራሽያ ልዩ ኃይሎች የቡርኪና ፋሶን ዋና አየር ማረፊያም እንደሚቆጣጠሩም ተዘግቧል። ከሩሲያ በተጨማሪም ሰሜን ኮሪያና ቻይናም በፕሬዝዳንት ትራኦሬ ላይ አደጋ ቢደርስ ዝም ብለው እንደማያዩ ማስጠንቀቂያ መስጠታቸውን ቡርኪና 24 ዘግቧል። ፕሬዝዳንት ፑቲን እኛ እያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነፃ ሀገር ፕሬዝዳንትን የማሰር መብት የላቸውም ሲሉ መናገራቸው ተዘግቧል። እንዲሁም ራሽያ ከቡርኪና ፋሶ ምንም ነገር አሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሃዊ ንግድ እንዲኖር እንፈልጋለን ሲሉ አክለው ገልጸዋል።
እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ ሀገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሱ ሀገር አምርታ በንግድ ስምምነት መሰረት ወደኛ ሀገር እንድሸጥ ነው የምንፈልገው ብለዋል። በካናዳ የሊበራል ፓርቲ ምርጫውን አሸነፈ። ጠቅላይ ሚኒስትር ማርክ ካርኔ በድጋሚ ስልጣን ባለቤት ሆነዋል። በካናዳ ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገልጿል። ካርኔ ፓርቲያቸው በካናዳ ምርጫ ድል ማድረጋቸውን አረጋግጠው ተናግረዋል። በዚህ ድል ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቋም ተጽዕኖ እንዳሳደረ ተገልጿል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ ጎረቤት ሀገር የሆነችው ካናዳን 51ኛዋን የአሜሪካን ግዛት እንደምትሆን በተደጋጋሚ ሲናገሩ እንደነበር ተዘግቧል። 689 የሴኔጋል ዜጎች ከአሜሪካን ተባረሩ። ሴኔጋል ከአፍሪካ ከፍተኛ ቁጥር ያለውን ዜጎቿ ከአሜሪካ የተባረሩባት ሀገር ሆናለች። ከ2020 እስከ 2025 ባለው ጊዜ ውስጥ ሴኔጋል ከአሜሪካ የተባረሩ ብዙ ዜጎች ያላት አፍሪካዊት ሀገር መሆኗ ተገልጿል። የአሜሪካ ኢሚግሬሽን ቢሮ መረጃ እንደሚያሳየው ባለፉት 5 ዓመታት ውስጥ 689 የሴኔጋል ዜጎች ከአሜሪካን ተባረዋል። ሞሪታንያ፣ ግብፅ፣ ጋና፣ አንጎላ፣ ካሜሩን፣ ጊኒ፣ ሶማሊያና ኬንያም በተጠቀሰው ጊዜ ውስጥ ከአሜሪካ ብዙ ዜጎቻቸው የተባረሩባቸው የአፍሪካ ሀገራት መሆናቸው ተዘግቧል። አብዛኛዎቹ ከአሜሪካ የተባረሩ ዜጎች ከወንጀል ጋር በተያያዘ ምክንያት እንደሆነ ዘገባው አመልክቷል።